ጤና ይስጥልኝ ወገኖች ቤተ እስራኤሎች እንደምን ሰነበታችሁ እያልኩ ነው የምመጣው። እኔ ልጃችሁ ወንድማችሁ ጸጋ አምላክ ይግዛው ነኝ። ዛሬ ወደ እናንተ የምመጣው በእንቆቅልሽ ነው። ይኸውላችሁ ወገኖች፣ እንቆቅልሹ ደፋሩ ፈሪ ነው፣ ፈሪውም ደፋር ነው። ይህን ወቁልኝ። ደፋሩ ፈሪ ነው፣ ደፋሪ ፈርቶ ነው፣ ፈሪውም ደፍሮ ነው። ይህን ወቅሉ ወገኖች። ያው ታወቃችሁ፣ ያው አገራችሁን ኢየሩሳሌምን እሰጣችኋለሁ። ታላወቃችሁትይ አገሬን ኢየሩሳሌምን ስጡኝ። አወቃችሁትይ? አወቃችሁት? መልሱ አላወቃችሁትም አይደል? እንዴት ደፋሩ ፈሪ ይሆናል እያላችሁ ነው አይደል? እንዴት ፈሪውስ ደፍሮ ነው? ያው ታላወቃችሁትይ አገሬን ኢየሩሳሌም ስጡኝ። ሰጣችሁኝ አይደል? ሰጣችሁኝ አገሬን ኢየሩሳሌምን፣ ንብረቴን፣ አምላክ የሰጠነን ያወረሰነን ኢየሩሳሌምን ሰጣችሁኝ አይደል? መልሱን ስላላወቃችሁትይ አገሬን ኢየሩሳሌምን ስለሰጣችሁኝ የመጀመሪያውን መልስ በፍንጭ ምንጭ አመጣዋለሁ። ይህንም ሰምታችሁ ታልተረዳችሁት እውነት መልሱ በመጨረሻ የመጨረሻውን መልስ አመጣላችኋለሁ። እና ፍንጩ ምንጩ ምንድን ነው? ደፋሩ ፈሪ ነው ያልኩትይ አባ ምናሴ ነፍሱን ይማረው ጻዲቁ ደፋር ነው እንደምታውቁትይ። ያነ ሁሉ ፈርቶ ዝም ሲል አባ ምናሴ ግና ደፍሮ ያንን ፈረንጅ ሁሉ ሳይፈራ፣ አረ ሹመት አጣለሁ ብሎ ሳይፈራ፣ አረ ገንዘብ ያጥረኛል ብሎ ሳይፈራ ደፍሮ ፈረንጆችን ደፍሮ ቶራ ይቅረብና ሕገ ጦራችሁን አቅርቡ እያለ ተከራከረ። ያው አባ ምናሴ ነው ደፋሪ ፈርቶ ነው፣ ደፋሪ ፈሪ ነው ያልኳችሁ አባ ምናሴ ነው። ፈሪውሳ ደፋር ነው ያልኩትሳ እንዴት ነው? ፈሪው ደፋር ነው ያልኳችሁ ያው ሀዛ የነበረው ሁሉ ከአባ ምናሴ ጋር የነበረው ሁሉ ቄስ ጠምጥሞ እንደ አባ ምናሴ ካህን ሁኖ ተክኖ የአባቶቻችን የእውነቱን ኦሪት ተሸክሞ ያነ ሁሉ ግና ፈረንጅን ስለፈራ አረ ፈረንጅ ሹመት አይሰጠኝም፣ ፈረንጅ ደሞዝ አይሰጠኝም፣ ገንዘብ አይሰጠኝም፣ ኑሮ አይሰጠኝም ብሎ ስለፈራ ፈረንጁ ስለፈራ ይኸው አባቶቻችን ደፍረው የካህኖችን ካህኖችን ደፍረው አባቶቻችን ደፍረው እግዚአብሔርን ሳይፈሩ ኦሪቱን ደፍረው እውነቱን ደፍረው ዝም አሉ። ይኸው ሃይማኖታቸውን ስለደፈሩ ነው፣ ስለናቁ ነው፣ ስላጣጣሉት ነው። ለምን ነው ይህን ያደረጉት? ፈረንጁን ስለፈሩት። አባ ምናሴ ወጥቶ ደፍሮ የተናገረ ለምን ነው? አባ ምናሴ ፈረንጆችን አልፈራንም፣ ፈርቷል። ግን ቢገሉኝሳ፣ ሹመት ባጣሳ፣ ብጓረድሳ፣ ሕዝቡን ይህን ባይከተለኝሳ እያለ አባ ምናሴ ሲፈራ ነበር። ግን አምላኩን እግዚአብሔርን ስለፈራ ፈረንጆችን ደፍሮ የፈረንጆችን ሹማምንት ደፍሮ ወጥቶ እውነቱን ተናገረ። ቶራ ይቅረብና ሕገ ቶራችሁን አቅርቡ እያለ ተከራከረ። አባ ምናሴ ደፋሩ አምላክን ስለፈራ ነው። ያነ ሁሉ ግና ዝም ያለው ፈሪው ሁሉ ግና ተዛ አባ ምናሴ ጋር የነበረው ፈረንጁን ስለፈራ ይኸው አባቶችን ብደፍራቸው ይሻለኛል፣
ፈረንጁን ባከብረው ፈረንጁን ከፍ ከፍ ባደርገው ይሻለኛል፣ አባቶቼም ብንቅ ይሻለኛል ብሎ ዝም አለ። እና ወገኖቼ ይህ ነው መልሱ። ደፋሩ ፈርቶ ነው፣ ፈሪውም ደፍሮ ነው ያልኳቸው። ይኸው ዝም ያሉትይ አባቶቻችን ደፍረው ነው። ፈረንጅን ስለፈሩ ፈሪዎች አባቶቻችን ደፍረው ዝም አሉ። አረ አባቶቻችን ምን ይሉና፣ አረ አምላክ ምን ይለና? ይህም ሁሉ ሲሆን ምን አደረጋችሁ? ምን አደረክ ብዬ ስጠየቅ ያቺ ነፍሳታች እውነቲቱ ስትደርስ ምን ብዬ መልሳለሁ የሚለውን ይህን ሁሉ ንቀው ይህን ሁሉ ደፍረው ፈረንጅን ብንፈራ ፈረንጅን ብናከብር ይሻለናል ብለው ይኸው አባቶቻቸውን ደፈሩ፣ ዝም አሉ። አባ ምናሴ ግና ፈረንጆችን ብደፍራቸው ይሻለኛል፣ አምላኬን ኦሪቴን አባቶችን ከማጓርድ ከምንቅ እውነቱን ከማበላሽ ያቺ ነፍሴ ስትጠየቅ በእውነቱ ጊዜ አንተና አምላኬን ፈርቼ ወጥቼ እንደ ብዬ ፈረንጆችን ደፍሬ የተናገርኳቸው። ግን ፈርቼ ነበር፣ ፈረንጆችን ፈርቻቸው ነበር ብዬ ነው። ይህ ወጥቼ ጦራ ይቅረብና ሕገ ጦራችሁን አቅርቡ እያልኩ የተከራከርኩ እያለ ለአምላካችን ለእግዚአብሔር አባ ምናሴ መልሱን ያቀርባል። እና ዋና ጥያቄ መጠየቅ ያለብን ከዚህ አንተ ደፋሩ አባቶችህን ደፍረህ አምላክን ሳትፈራ ያስተማሩህን ካህኖችን የሾሙህን ካህኖችን ደፍረህ ዝም ያልከው ማንም ፈርተህ ነው? ፈረንጆችን ይላል። ደፋሩን ደግሞ አንተ ፈረንጆችን እንዲህ ብለህ ደፍረህ ጦራ ይቅረብና ሕገ ጦራችሁን አቅርቡ እያልክ የተከራከርክ እንዴት ፈረንጅን ንቀህ ነው ሲባል አይ ፈረንጅን ንቄ አይደለም እኔም ፈርቻቸዋለሁ፣ ግን ፈረንጆችን ከምፈራው አምላኬን መፈራው ይበልጣል፣ አምላኬን መፍራት ይሻለኛል። እና ወገኖች በእውነቲቱ ጊዜ ያቺ ነፍስ ከዛች ከአምላክ ፊት በፍርድ ስትቆም ጥያቄ ሳትጠየቅ አትቀርም። አንቺ ነፍስ ማንም ፈርተሽ ነው ዝም ያልሽ ሃይማኖቱ እንዲህ ብሎ ሲበላሽ ተብላ ሳትጠየቅ አትቀርም። ያችኛይቱ ነፍስ ደግሞ አንቺ ነፍስ ፈረንጆች እንዲያርገው እያስፈራሩሽ እንዴት ደፍረሽ እነሱ እንዲህ ብለሽ ተናገርሽ ተብላ ሳትጠየቅ አትቀርም። እና ማንም ፈርታችሁ ነው ማንን ደፍራችሁ ነው ወገኖቼ እላችኋለሁ። እኔ ልጃችሁ ወንድማችሁ ማከብራችሁ መወዳችሁ ጸጋ አምላክ ይግዛው ነው። ሰላም ሸቧቶፍ